ቆይ እኔ የምላችሁ ምኑን ከምኑ ጋር ነው የምታገናኙ? የሟዝ ጥላቻ ከሆነ በስነ ስርዓት ተናገሩ። የሬሳው ልጅ በጣም እያስጠላኝ ነው። ምን ውስጥ ነው የገባሁት? እናታችሁ ይህን የመሰለ ነሺዳ እንዴት ነው ከዚህ ሙዚቃ ጋር የምታገናኙ? አንድ ነገር አላት ልዩ ነው ውበቷ። ምኑ ይገናኛል? ሟዜ በዚህ ጉዳይ ላይ ሀሳብ አለክ? እኔ ለኛ ነኝ። በተለይ ደግሞ ሴቶች ናቸው ዜማው ተሰርቋል ብለው ብዙ ነገርን እያወሩ ያሉት። በነገራችን ላይ ሴት የላከው ዳሽ ይላል። ለሞዴስ ሊገዛ ነው። ሀመሩሃ ሴት ነው። ኬት ነው። ሴቶች ትግላችንን ለመጥለፍ የማያረጉት ጉድ የለም። የሆነ ጊዜም እንደዚህ አድርጎን ነበር። ስሬስ አትረጅኝም ትረጅኛለሽ። አንቺም እየኮነጅ ጫማዬን የምግፈው እማፈቅረው ሰው ያጣው መሰለሽ። አንቺ ቢው ጀነት ደርሽ ልመለስ ነው። ሰው ትንቂያለሽ ሳ ምንድነው ስልክ አስር ሄሎ ማለት አውራሽኝ ወርኛ ለበለዚያ ግን ነግሬሻለሁ። ወንድ ልጅ አንቺ ብሎ ጀነት ደርሶ መመለስ የለበት። ምን ማለት በዚህ ያክል ደረጃ መጨካከኑ ምን አመጣው? ወንድማችን ደግሞ እጅግ በጣም በሚያስገርማችሁ መንገድ ትልቅ ራዕይ ያለው ሰው ነው። ራዕይ ላይ በማገዙ እየተቻለ አንቺ ግን ስልኩን ላትመልሽለትም ነበር። አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ ያችን ካባ ሰው እንደነቀፈ ወላሂ ለአዚም አላህ ልጅ ወላሂ እንድች አርጌ ነው የሚይዛት። ማንም ከማን እንደዚህ ነበር ትግሉን በመሃል መታፈቲያ ግን በጣም አስቸገራችሁ ሴቶች። እንፈቃቀር፣ እንከባበር። ክርስቲያኖች ሁላ እንደዚህ ድምጽ እየሆኑለት አምላክ የልብህን መሻት ይሙላልህ። እኔ ክርስቲያን ነኝ፣ ቻሌንጅን ጀምርለት። ይሄው ቻሌንጁ ላይ እኔም አለሁበት ማለት ነው። እግዚአብሔር አምላክ የልብህን መሻት እሱ ይሙላልህ፣ ይፈጽምልህ። እመኔን ደግሞ እርግጠኛ ሆኜ የምነግራችሁ ይህን ቪዲዮ ለታሪክ አስቀምጡት፣ ይሄዳል። ይሄ ሰው መካ ሄዱ እንደዚህ ብሎ ልባም ሴቶች ከክርስትና ሁላ እያበረታቱት ነበር። ነገር ግን የሙስሊሞቹ ጠልፈው ለመጣል እያረጉ ያሉት ነገር ከሽፈሸ። አላሁ አክበር አላሁ አክበር አላሁ አክበር። የምስራት ዜና አለኝ። ይሁን እንጂ እጅግ በጣም ቆንጆዬ እህታችን የሰው ልጅ የመሞቻ መዝገብ ላይ የጻፋት ልጅ፣ ነገር ግን አላህ ሱብሓነሁ ወተዓላ የመሞቻ መዝገቡ ላይ ያልጻፋት ልጅ እጅግ በጣም በሚያስገርም መልኩ ከሞት አፋፍ ላይ አላህ ሱብሓነሁ ወተዓላ ነጥቆ ወስዷታል። ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። ሴቶች ዘንድሮ ወገባችሁን ጠበቅ እናረግና ሴቶች ወገባችሁን ጠበቅ፣ ወንዶች ነቃ ነቃ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ዘንድሮ ይደለቃል። እውነቴ ነው ማለት ይደለቃል። በስነ ስርዓት ነው የምንደልቀው። ስማቸው መጥራት አልፈልግም እንጂ አንዳንድ ሙስሊሞች ብዙ ጊዜ የነብዩ ስም ሲጠራ አይወዱም፣ በነብዩ ስም ሲቃም አይወዱም፣ በነብዩ ስም ሲደለቅ አይወዱም። ይህ በሽታ ከየት እንደመጣ አላውቅም። ወይ ጥሩ ተናገር ወይም ዝም በል። እጅግ በጣም በሚያስገርም መልኩ እንኳን የሚቅመው ይቅርና ሻጩ ራሱ የምትሸጡ ወንድም እህቶች ንግዳችሁን አላህን ተወኩል አድርጋችሁ ቀይሩ። እንኳን የሚቅመው ይቅርና የሚሸጠው ሁላ እንዳይሸጥ እየተባለበት ያለች ቦታ። በዚህ ጉዳይ ላይ ደግሞ ያልተመቻት አንድ እህታችን አለች። ወሃቢያ ማለት እኮ ያ ጀማዓ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው ሰው መግደል ሐላል ነው የሚልህ ጀግና ነው እየመጣ እዚህ ጋር መውሊድ ሐራም ጫታት ቃሙ ብዙ ነገርን አስበሉ ማለት ብዙዎቹን እያስቆጣ ነው። ይሄን ነገር እንመለከታለን በስፋት። በሌላ መንገድ ግን አብቹ ዶክተር አብይ አህመድ ያደረጉት ነገር ብዙዎቹንም እያነጋገረ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የጎዳና ተዳዳሪዎች፣ የተከበራችሁ ከሀገር ከቤተሰብ ለቃችሁ ህይወታችሁን እየገፋችሁ ያላችሁ ሰዎች፣ የተከበራችሁ ደግሞ ወንዶችን ለመጣል ቀን በቀን እየታተራችሁ ያላችሁ ሴቶች፣ የተከበራችሁ ይህንን ቻናል ላይክ ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ፣ የተከበራችሁ መውሊድን እንዳለቃለን ብለን እየተዘጋጃችሁ ያላችሁ፣ በዝርዝሩ ያልጠቀስኳችሁ ሌሎችም የኢትዮጵያ የህብረተሰብ ክፍሎች ሰላማችሁ በያላችሁበት ብዝት ይበልና እጅግ በጣም በሚያስገርም መልኩ አንዳንድ ኡስታዞች ግን ግፋቸው ግፍ አይደለም። እቀናለሁ ብዬ አስቤ አላውቅም። አይዞሽ በቃ እውነት እኔና አንቺ ስንፈጽ ስንቱ ምን ማድረግ ይቻላል?
ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁ? ሐሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ገለገል ነው እውነት። በቃ አሁን ሰው ሃይማኖቱን ካልፈራ ምኑን መፍራት አለበት? ህግ መከበር አለበትና ህጉ አሪፍ ነው። ቀስ በቀስም ወደ ኒቃብ የሚሄዱበት ደረጃ ይመጣል። እኔና ሱረቱል ኢኽላስ በየ5 ወቅት ሰላት ቢያንስ ሱቢ ኢሻና መግሪብ ላይ ቀየር። ሱቢ ኢሻ መግሪብ ላይ መቀየር አለበት። ድምፅን ከፍ አድርገህ በምሰግዳቸው ሰላቶች ላይ እነዚህ ነገሮች አትጠቀም። እውነት አትጠቀም። አታሰድብ ብራችሁ ለማያቅሽ ከእስልምና ያሉ ሴቶች ካሉበት እስራት ልትፈቷቸው ይገባል። ይህን እስራታቸውን ደግሞ የኛ አባቶች እንደሚፈቷቸው ምንም ጥያቄ የለውም፣ ግልጽ ነው። ነገር ግን ደግሞ የነሱ አባቶች ያሉበት ሁኔታን ደግሞ ስንመለከት ቀድሞ የደብረ አባይ ማዶ ቅዱስ ገብርኤል ገዳም ዋና አስተዳዳሪ መልአከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ ያሁኑ አቶ ክፍለ ማርያም አለማየሁ የክህነትና ምንኩስና ሕግን ተላልፈው የገዳሙ የረቂቅ ቤት አቃቢት የነበሩትን እማሆይ ሐመልማል አቡማስን ያለ ፈቃዳቸው አስገድደው በመድፈር ሴት ልጅ ምስክር ክፍለ ማርያም የተባለች እንዲወልዱ አድርገው ዋናው ልብ ነው። ይሄን ነገር ደግሞ ከሰሙ በኋላ ማዘር ያሉት ነገር ደግሞ እጅግ በጣም አስገርሞ ነው። መነጽሬ እኮ በመነጽር አላየም። ችግሩ ከመነጽሩ ነው ብለን እኛም ትተነው አለፈ። ሁላችንም ማስመሳዮች ነን። ከዚህም ባለፈ ግን ሴት እህቶቻችንን የምታስለቅሱ አንዳንድ ኡስታዞች በጣም ነው የምትገርሙ። በተለይ እነ ኢምራን መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ። ለምን እንደምታስለቅሷቸው ነው የሚገርም። ለምን አንዳንዴ እኛም እንድናስለቅስ በሌላ ነገር ደግሞ እንዳትወስድ። ዓለም ዋንጫው እጅግ በጣም ብዙ ነገሮችን እያስመለከተን ነው። ኢራን እየገፋች ነገ ይመስለኛል ወይም ከነገ ወዲያ ወር ነገ እጅግ በጣም በሚያስገርም መልኩ ከልጆቻችን ከአፍሪካውያን ጋር የምትገናኝ ይሆናል፣ ከግብጽ ጋር የምትገናኝ ይሆናል። በዚህ ጨዋታ ላይ ደግሞ አስቀድሞ እጅግ በጣም አስደንጋጭ ነገር ተከስቷል። ይሄ ነገር ምንድን ነው? የዓለም ዋንጫው ላይ ትልቅ ውጥረት ነግሷል። ግብጽና ኢራን ከሚያደርጉት ጨዋታና ከግብረ ሰዶማውያን ጋር በተገናኘ እጅግ ትልቅ ውጥረት ነግሷል። ምንድነው የሚለውን አብራችሁን ቆዩ እስከ መጨረሻው ማለት ነው። በዘንድሮው የዓለም ዋንጫ እየተሳተፉ የሚገኙት ኢራንና ግብጽ ጨዋታቸውን ከቀናት በኋላ ያደርጋሉ። ጨዋታ የሚያደርጉበት ከተማ ደግሞ የአሜሪካዋ ሲያትል ከተማ ላይ ሲሆን በዛ ከተማ ላይ ደግሞ እነሱ ጨዋታ በሚያደርጉበት ቀን ላይ የግብረ ሰዶማውያን ቀን ነው ወይም ያከብሩታል። ታዲያ በዚህ ጋር በተገናኘ በዛ ጨዋታ ላይ ስቴዲየም ውስጥ የማስታወቂያ ስክሪን ላይ የተጫዋቾች የአምበልነት ምልክት ላይ እና በማሊያቸውም ላይ የግብረ ሰዶማውያን መገለጫ የሆነው ባንዲራ እንዲደረግ ትዕዛዝ ተላልፎ ነበረ። በዚህም አማካኝነት ግብጽና ኢራን በትልቁ የተቃወሙ ሲሆን ለፊፋም ደብዳቤ ጽፈዋል። እኛ በምናደርገው ጨዋታ ላይ ከእምነታችንም ሆነ ከባህላችን ጋር የሚገናኝ ነገር ስላልሆነ እምነታችንም የሚቃወመው ጉዳይ ስለሆነ በእኛ ጨዋታ ላይ እንደዚህ ነገር እንዲደረግ አንፈቅድም፣ በአስቸኳይ ይቁምልን የሚል ደብዳቤ ጽፈው ነበር። ታዲያ ፊፋም በምላሹ ይሄ እኛ የወሰነው ውሳኔ ሳይሆን የሲያትል ከተማ ባለስልጣናት የወሰኑት ውሳኔ ነው ቢልም ኢራን ግን
በተደጋጋሚ ከአንድም ሁለት ሶስት ደብዳቤ ጽፋለች። ይህንን እኛ አንቀበልም ብለውም ማስጠንቀቂያም እየሰጡ ይገኛሉ። ፊፋ ፍቃደኝነቱን ቢያሳይም የሲያትል ከተማ ግን ነገሩን አክርረውታል። ወይም ደግሞ ይሄ ነገር እንዲቀር አናረግም እያሉ ይገኛሉ። በርካታ የዓለም እግር ኳስ አፍቃሪያንና የግብፅና የኢራንን አቋም የሚደግፉ በርካቶች ደግሞ ጨዋታው ወይ ቀኑ ይቀየር እንጂ የእነሱን ፍላጎት ሊሟላ ይገባል፣ መብታቸው ሊከበርላቸው ይገባል እያሉ ይገኛሉ። ኢራን በተደጋጋሚ ጊዜ በተለያዩ የአሜሪካ ግዛቶች ትልቅ በደል እየተፈጸመባት ይገኛል። ይሄ ግን የኢራን ጉዳይ ብቻ ሳይሆን የመላው ዓለም ሙስሊምና ይህንን የሚቃወሙ የበርካታ ዜጎችን ሀሳብ ነው ይዛ የመጣችው። ወይም ደግሞ ዓለም በሙሉ የኢራንና የግብፅን ሀሳብ ይደግፋል። ኢራንና ግብፅ ይህንን ነገር ይቀበላሉ ብላችሁ ታስባላችሁ? ጨዋታው ላይ ይሄ ነገር እንዲደረግ ይፈቅዳሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። ጀግንነታቸውን ግን ሁሉም እያሞገሰው ይገኛል። ይሄ ነገር ብዙዎችን አስደንግጧል። ይሆናል አይሆንም የሚለው ደግሞ ሌላ ጥያቄ ነው። ኢራን በዚህ ጉዳይ ላይ ምን ትላለች? ወደ ፖለቲካው ዓለም ይገባል እየተባለ እየተፈራ ነው የሚገኘው። በዚህ ጉዳይ ላይ ብዙ ሀሳቦች እየተሰጡ ነው። ነገር ግን አንድ ወንድሜ ጡዞ ኳስ እያየ ቆይ ሌላ ኳስ የላቸውም እንዴ ለአንድ ኳስ እንዲህ የሚጋደሉት ሲለኝ ይሄ ብቻ አይደለም። ሙስሊም ተጫዋቾች እጅግ በጣም ብዙ ነገሮችን እያስመለከቱን ነበር። ተጫዋቾች የዓለም ዋንጫ ላይ የጨዋታ ኮከብ ሲሆኑ በሚያስገርም ሁኔታ የሚሸለሙት ሽልማት ላይ የመጠጥ ሎጎ የለም። እንዲሁም ከኋላም እንደምታዩት የመጠጡ ጽሑፍም ሎጎም የለም። ይህ እንግዲህ የምታዩት የአሽራፍ ሀኪሚ ነው። የሌሎቹ ተጫዋቾች እንደምታዩት እንግዲህ ሽልማቱ ላይ የመጠጥ ሎጎ አለ፣ ከኋላም እንደምታዩት ጽሑፈቱ አለ። ሁለተኛ ደግሞ እንደምታዩት ሙሐመድ ሳላ ነው። እንደምታዩት እንግዲህ ሽልማቱ ላይም የለም፣ ከኋላም እንግዲህ መጠጡ ጽሑፍ የለም። በዚህም እንግዲህ ሙስሊም ተጫዋቾች ሲሸለሙ ሎጎም ሆነ ጽሑፉ ሽልማቱ ላይም ሆነ ከኋላ አይጻፈም። ፎሎ ማድረግ በእስልምና ከመጣ ማንኛውም ነገር ይቆማል። በእስልምና ድርድር የለም። በእስልምና እጅግ በጣም በሚያስገርም መልኩ የዓለም ሕግ አይሰራም። ዓለም እንደፈለገ ሕጉን ቢያወጣ እስልምና ጋር ሲደርስ ይቆማል። ሌሎች ሃይማኖቶች ግን ይቀበላል። እኛ ማንን ሙስሊሞች እስቲ አንዴ ሙስሊም ላደረገን አንዳንዴ ኮራ ኮራ ማለት ማግድ በዚህ ብቻ አይደለም ደግሞ መታኮሩ። ተመልከቷት እቺ ጀግናታችንን ኒቃብ ፊትን እንጂ ጭንቅላትን አይሸፍንም። ከሄልዝ ኤንድ ሜዲሲን ኮሌጅ በፐብሊክ ሄልዝ ዲፓርትመንት ከተመራቂ ሴቶች ሁሉ ከፍተኛ ውጤት በማምጣት የዋንጫና የሜዳሊያ ተሸላሚ ሆናለች። እቺታችንን ሁላችሁም እንኳን ደስ አለሽ በሏት። ለእንደነዚህ አይነት ሴቶች ክብር ይገባል። እስቲ ጠጋ በሉ። ቦንስ የቆመጠጥክ ነው አንተ የሰው ልጅ ግን ያማችኋል እንዴ? እኔ የማል ተፈልጅ እንደሆንኩ አያውቁም እንዴ? በስማ ደግሞ ጥረቱ ይመስላሉ ሁለት አጫጭር አንድ እንኳን አያወጣችሁ። Wait a minute. አሃ አዲስ አበባ ውስጥ ግን አሁን ትንሽ ተረጋጋ እንጂ በፊት የምንመለከተው ነገር ከዚህ የባሰ ነው። ባሌ አንተ ፈዛሃል። እኔ ልጠይቅ ነው። አበረታቱኝ፣ አግባኝ ልለው። አንዳንዴ እንደዚህ ነው በቃ። ሁሌ ሽማግሌ ከምትጠብቁ ሴቶች ታው በቃ አሮጊቶችን መላክ ነው። ሁሌም እንደ ሽማግሌ አጠብቁ። ወላሂ ይሄ ነገር ጭሱ እየገባብኝ ነው። ያጠፋል ብላችሁ እንዳታሰፉ። ማይሽናች ነው ምን እየሆነች ነው ልትሉ ትችላላችሁ። ሴት ሆኖ አመቱ ነው የፈላበት። እስቲ ኮሜንት ላይ ንገሩኝ። በአመቱ ምንም ማለት የተሰጠን ጊዜ ተመሳሳይ ነው። ጊዜው ላይ የሚጠቀመው እኛ ነን። ይሄንን ጊዜ ደግሞ አጠቃቀማችንን ካላሳመርን ብዙ ነገሮችን የማበላሸት ቻንሶች ያጋጥሙናል። በዚህ ጊዜ ላይ ደግሞ እንደ እዩ ጩፋም የሚሰሩ ሰዎችም እንመለከታለን። እዩ ጩፋና ዑመር ኮምቦልቻ መካከል ልዩነት የላቸው። ከእዩ ጩፋ የበለጠ ዑመር ኮምቦልቻ ነው ውጃ ያቆመበትን የዘንድ ይወቅ። ይሄንን ሴቶች ወገባችሁን ጠበቅ፣ ወንዶች ነቃ ነቃ። ወሃቢያም ሲፈዝ ነው ከሀድራ የወጣው ያጀማ ነቃ ነቃ በሉ። ግን ደግሞ ኡስታዝ አክርረውታል ነገሩ። ጫትና በሲጋራ ሽያጭ ላይ ያላችሁ ወንድም እህቶች በቃችሁ፣ ይቅርባችሁ። አላህን ሱብሓነሁ ወተዓላ ልትፈሩ ይገባል።
ብዙ ማህበረሰብ ነው እያጠፋችሁት ያላችሁ። ጫት የምትሸጡ ወንድም እህቶች ንግዳችሁን አላህን ተወኩል አድርጋችሁ ቀይሩ። ሲጋራ የምትሸጡ እንደዚህ የትውልድ ማጥፊያዎች ናቸው። በተለይ ጫት ከሲጋራ ጫት ይብሳል። ስለዚህ ይህንን ማቆም አለበት። በጫቱ ጉዳይ ላይ ያኮረፈችው ደግሞ አንድ እህታችን በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥታለች። ወሃቢያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው ሰው መግደል ሐላል ነው የሚልህ ጀግና ነው እየመጣ እዚህ ጋር መውሊድ ሐራም ነው፣ መውሊድ ቢድዓ ነው፣ መውሊድ ሽርክ ነው የሚልህ። እሰይ ይሄ እኛ ሙስሊሞች የምንኖረው ህይወታችን ነው። እንቱ ሽደኸልኩም ፊና ምን አገባችሁ በእኛ ህይወት? የራሳችሁ እዛ ያረረ የኛን ካላማሰለን የምትሉት እኛ ስትነካኩን ይብስብናል እንጂ ምንም የሚቀንስ ነገር የለም። ገባችሁ አይደለ? ከቻላችሁ ወደ እስልምና ተቀላቀሉ። ሐራሙንም ሐላሉንም እኛ ሙስሊሞች እንጂ ለይተን የምናቀው እናንተ ምን አገባችሁ በእኛ ህይወት? እንዴ ምን አገባችሁ? ለምን አርፋችሁ የራሳችሁን ህይወት አትኖሩ? በየአመቱ እንደ ዝንብ እየመጣችሁ የምትሉብን እንዴ ሀገር እያፈረሳችሁ ሰው እየገደላችሁ ሐላል ነው የምትሉ እየመጣችሁ መውሊድን ሐራም ነው የምትሉት ምን አግብቷችሁ ነው? ስለዚህ የራሳችሁን ህይወት ለምን አትኖሩም? የራሳችሁ ያረረባችሁ ሞት ሳይቀድማችሁ ወደ እስልምና ለምን አትቀላቀሉም? ሐራሙንም ሐላሉንም እኛ እናቀዋለን፣ ራሳችንን እንለየዋለን። እንዴ አይሰማችሁም ወይ? ቪዲዮ ከጫት በፊት ነው ከጫት በኋላ ነው ብላችሁ የምታስቡ ሰዎች ተው። እኔ የለሁበትም። እኔ ተው ወላይ ተው። አንድ እህታችን ከ13 ዓመት በፊት አረቦች አስሯት ነበር። ለምን አሰሯት? እጅግ በጣም በሚያስገርም መልኩ እጅግ በጣም በሚያስደነግጥ መልኩ አንድ ልጅ በእጇ ላይ ሞት። ከሞተ በኋላ ባለቤቶቹ ይህንን ነገር አክረው ይዘውታል። ወደ ህግ አቀረቧት። በሳውዲ አረቢያ ህግ ደግሞ አንድ ሰው ሞተ ከሞተ እንዴትም ይሙት ድንገትም ይሙት ባልተጠበቀ ሁኔታ ይሙት ምንም ይሁን በእናንተ እጅ እስከ ሞተ ድረስ የምታገኙት ቅጣት ሞት ነው። ነገር ግን እቺ ልጅ ከሞቱ አስቀድሞ አንድ ቻንስ ይሰጣታል። በዚህን ያክል ብር መውጣት ትችያለሽ ካሳ ከፍለሽ ስትባል ብሩን ለመክፈል ብዙ ኢትዮጵያውያን እንዲረባረቡ ጠየቀች። ብሩም እጅግ በጣም በሚያስገርም መልኩ ብዙ አመታት እስር ቤት ውስጥ ከቆየች በኋላ ልትሞት ባለችበት ቅጽበት ውስጥ ብሩ ተሰብስቦ ይበቃና ይላካል። ብሩ ከተላከ በኋላ ለብዙ ጊዜ አጠብቀናት ነበር። ከ2 ከ3 ወር በላይ ይሄንን ብር ከሰጠን በኋላ ጠብቀን ትለቀቃለች ብለን እያሰብን ዛሬ ደረሰን። ነገር ግን እህታችን አልተለቀቀችልንም። ሰበር አስደሳች ዜና። እቺ ልጅ ሁላችሁም ታቋታላችሁ ብዬ አስባለሁ። በሳውዲ ውስጥ የሞት ፍርድ ተፈርዶባት ነገር ግን ለሷ ክፍያ በርካታ የኢትዮጵያ ገንዘብ ተሰብስቦ የሷን መፈታት ሁሉም ኢትዮጵያዊ በጉጉት ሲጠብቅ ነበረ። ታዲያ በዚህ ሰዓት ስለሷ እጅግ አስደሳች እጅግ የሚያስደስት ዜና እየተሰማ ይገኛል። እሷም ተፈታ። የሚቀጥለው ሰኞ ወደ ኢትዮጵያ ለመምጣት ፕሮሰስ እየተደረገ እንደሆነ እየተነገረ ይገኛል። በሷ ጉዳይ ላይ የተጨነቃችሁ በሷ ጉዳይ ላይ ሐሳብ ገብቷችሁ የነበራችሁ በሙሉ እንኳን ደስ አላችሁ። አልহামዱሊላህ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እህታችን ላይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዛወራ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ላይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎቹም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም። እህታችን ወደ ሀገርሽ አላህ Subhanahu Wa Ta'ala በሰላም ይመልስሽ። ብዙ ተጨንቀናል። ብዙ ለላንቺ ብዙ ሀሳብ ውስጥ የገቡ ሰዎች አሉ። ለነዛ ሰዎች ፎይታ ነው ብዬ አስባለሁ። ነገር ግን በዚህ ሰሞን ውስጥ አንድ ወንድማችን አንድ ቃልን ይናገራል። ምን ይላል? አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነቀት ወላሂ العظيم
አላህን ይዤ ወላሂ እንድች አድርጌ ነው የሚይዘው። ይዛታለሁ፣ ካዕባዋን እነካታለሁ። ይሄንን ነገር የተናገረው ብር ኑሮት ሀብታም ሆኖ አይደለም። ብዙ ሀብታሞች ይሄንን ነገር ማድረግ አልቻሉም። ነገር ግን ደሃው እንደዚህ ሲመኝ እጅግ በጣም ሰርፕራይዝ ያደርጋል። ለምን ደሃ ጌታ አባቱ አመቶ ይሄዳል ብላችሁ ልታስቡ ትችላል። ነገር ግን ከውስጥ የሆነ ነገር ካለ ያንን ነገር የማድረግ ቻንሳችሁ ከ50% በላይ ሄዷል። ይሄ ሰውዬ እጅግ በጣም በሚያስገርም መልኩ ሰርፕራይዝ። ሰላም አለይኩም ወራህመቱላህ። እኒህን ሰው እስኪ የምናገኝበትን ስልክ የምታውቁ ሰዎች ብታገናኙ ወይ በውስጥ መስመር ብትልኩልን ኢንሻአላህ። እኛ ዋናው ዓላማችን እንደነዚህ አይነት ሰዎችን ወደ ዲን ወደ እስልምና የገቡ ሰዎችን ማበረታታቱም ስለሆነ እኛ ሙሉ ወጫቸውን ሸፍነን እንደ አልፋሩቅ ትራቨል ኤጀንት ይዘናቸው መሄድ እንፈልጋለን። አልቀርም ብለዋል። እኛም እንዲቀሩ አንፈልግም ኢንሻአላህ። ከውድድሩ ውጪ ለሰላምቲዎች ብለን ካዘጋጀነው ውድድር ውጪ እኒህን ሰው መውሰድ እንፈልጋለን ኢንሻአላህ። ከሐምሌ 15 እስከ 25 ብለን ያዘጋጀነው የኡምራ ፓኬጅ አለ። እዛ ጋር ቀላቅለን ይዘናቸው እንሄዳለን። ሙሉ ወጫቸውን ሸፍነን ይዘናቸው ለመሄድ አስበናል። ምለውም አይቀሩም ወላሂ አልቀርም ብለዋልና ይዘናቸው እንሄዳለን ኢንሻአላህ። የምታቋቸው ሰዎች በውስጥ መስመር ላኩልን። እሳቸውን የምናገኝበትን ስልክ ካለ ወይ ደግሞ እናንተ የምታቋቸው ከሆነ እንድታገናኙን ማለት ያለው። ሰላም አለይኩም። ብዙ ክርስቲያኖች ድምጽ ይሆኑ፣ ብዙ ሙስሊሞች ድምጽ ሆኖላቸው ይሄንን የውስጣቸውን ንግግር የተመለከቱ ከውስጣቸው እንደሆነ ያወቁ ሰዎች ብዙ ድምጽ ሆኖ ነበሩ። ነገር ግን ይሄንን ነገር ከሰሙ በኋላ ሰርፕራይዙን ከሰሙ በኋላ ሆነ ተሳካ። ትናንትና መካ ለመሄድ ምኞት የነበረው ወንድማችንን ቻሌንጅ እንጀምርለት ብያችሁ ነበረ። ቻሌንጅ ተሰጠው። ቻሌንጁም እዚሽ ጋር ሜሽን አደርግላችኋለሁ። በቀንጭኑ እየነካችሁ እሱ ጋር ትገባላችሁ ማለት ነው። ኡማ ትራቨልን ስለሱ የሰሩት ቪዲዮ ላይ ገብታችሁ 200,000 ላይክ ከገባ ይህ ወንድማችንን መካ እንደሚወስዱት ቃል ገብቷል ማለት ነው። ስለዚህ ኡማ ትራቨልን እዚህ ጋር አደርግላችኋለሁ። እየገባችሁ በሱ የሰሩትን ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ፎሎ አድርጉት። እንደዛ አይነት አካውንቶችን ፎሎ ብናደርግ እንጠቀማለን እንጂ አንጎዳም ማለት ነው። ስለዚህ ይህ ወንድማችን ምኞቱ ሊሳካ ነው፣ ህልሙ እውን ሊሆን ነው ማለት ነው። እየገባችሁ የእናንተ አንድ ፎሎ አንድ ላይክና ፎሎ እሱን መካ ይወስዷል ማለት ነው። ሁላችሁም እየገባችሁ የኔ ቤተሰቦች አድርጉ። እንዲሁም ደግሞ ይሄ አዲሱ አካውንቴ ነው፣ ፎሎ ያረጋችሁ ላይክ ሪፖስት ማድረጋችሁን አትርሱት። ወንድማችን በዚህ ሳምንት እርግጠኛ ሆኜ የምነግርህ መካ ሄደ ቪዲዮ ቀርጸ ታሳየናለህ ማለት ነው። አያችሁ፣ መልካም ነገር ሁሌም ይሳካል። ቅን እንሁን፣ መልካም እንሁን። ከልብ የምናወጣ ምኞታችን እግዚአብሔር አምላክ ያሳካልናል። መልካም የሆነ ምኞታችሁ ሁሉ ይሳካላችሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የምስራት ዜና አለኝ። ከትናንት ጀምሮ ሐምዛን ዑምራ ለማስደረግ ስንረባረብ ነበረ። አልሐምዱሊላህ ዛሬ ተሳክቶልን ሐምዛን ዑምራ የሚያስደርገው ትራቨል አግኝተናል። ትናንትና ሌሊቱን ሙሉ እየደወልኩኝ ስፖንሰር ስፈልግ አድሬ ነበረ። አልሐምዱሊላህ ሸውቅ ትራቨል ሙሉ ወጪን ሸፍኜ እኔ ዑምራ አስደርገዋለሁኝ ብሎ ሰርፕራይዝ አድርጎናል እላችኋለሁኝ። አልሐምዱሊላህ ረቢል ዓለሚን። ሸውቅ ትራቨልን ኮመንት ላይ እየገባችሁ አመስግኑልን። ሐምዛን ዑምራ ለማስደረግ ስትረባረቡ ለነበራችሁ ወገኖቼ አላህ ኸይር ጀዛችሁን ይክፈላችሁ። አሁንም ቢሆን ሐምዛን ከጎኑ ሆናችሁ መርዳት የምትፈልጉ ስልክ ቁጥሩን አስቀምጥላችኋለሁ። ኢንሻአላህ በዛ መንገድ መርዳት ትችላላችሁ። ላለሁኝ ሰላም አለይኩም። እንዲህ መረባረባችን አንድነታችን ብዙ ነገርን ይቀይራል። ትራቭሎችም እጅግ በጣም እናመሰግናለን። ኢትዮጵያ ሁናችሁ ትራቭሎች በጣም ብዙ አላችሁ። እነዚህ ሁሉም ትራቭሎች ለዚህ ሰውዬ ድምጽ እየሆኑ እንደዚህ ካረክ እናረጋለን። አንዳንዶቹ ደግሞ ምንም ነገር ሳይፈልጉ እንወስዳለን እያሉት ነው። ብዙዎቹ ለመውሰድም እየተዘጋጁ። የቱርኩ መሪ ረሲፕ ጠይብ ኤርዶጋን በጦርነቱ ወቅት ከኢራን ጎን ተሰልፎ እስራኤል ሊጠፈጥፍ ጫፍ ደርሶ ነበረ፣ እኔ ነኝ ለምኜ ያስቆምኩት ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ለሪፖርተሮች በተናገሩት መሰረት እንግዲህ በጦርነቱ ወቅት ኤርዶጋን የቱርክን ሰራዊት ይዞ ከኢራን ጎን በመሰለፍ እስራኤልን ሊጠፈጥፍ ጫፍ ደርሶ ነበረ። እኔ ፐርሰናሊ አሉ እንግዲህ ዶናልድ ትራምፕ እኔ ፐርሰናሊ ገብቼ ነው ለምኜ አይበጅም ብዬ ያስቆምኩት ሲሉ ተናግረዋል። ይህንንም ያደረገው ለእስራኤል ካለው ጥላቻ ነው ሲሉም ጨምረዋል። ዶናልድ ትራምፕ ይህንን ይበሉ እንጂ እንግዲህ በጦርነቱ ወቅት እንደምታውቁት የእስራኤል ከፍተኛ ባለስልጣናት ኢራንን ስንጨርስ ቀጥሎ ወደ ቱርክ ነው የምንሄደው ብለው ኦፕንሊ ሲዝቱ እንደነበረ ታውቃላችሁ። ያው ኢራን ጨረሰቻቸው እንጂ ኢራንን ሳይጨርሱ ኢራን ጨረሰቻቸው እንጂ ዛቻቸው በጦርነቱ ወቅት ኦፕንሊ ሲዝቱ የነበሩት ኢራንን ስንጨርስ ወደ ቱርክ ነው የምንመጣው ሲሉ ነበረ። ያ ብቻ ሳይሆን ሶሪያ ውስጥ ባለው ፖሊሲዎችና እንቅስቃሴዎች እንደምታውቁት የሶሪያ ምድር ላይ እስራኤልና ቱርክ ተፋጠውን ያሉትና ይህ ሁሉ መቃቃሮች ስላሉ ምናልባትም እውነትም ሊሆን ይችላል ዶናልድ ትራምፕ ያሉት እውነትም ላይሆን ይችላል። ምክንያቱም ዶናልድ ትራምፕ ምን አሉ አይባልም። ለማንኛውም እንደዚህ አይነት ነገራቶች እንደነበሩ ለሪፖርተሮች መናገራቸውን ተከትሎ እንግዲህ መወያያ ሆኗል። በሌላ በኩል ግን ስለ ኤርዶጋን ካነሳን አይቀር አመና ሀዛ ከወራት በፊት እንደምታስታውሱት የጣሊያኗን መሪ ጆርጂያ ሜሎኒን ሲጋራ ፍቺ ብለዋት ነበር። ታስታውሳላችኋ?
አልአምር ቢልማዕሩፍ ወነህይ አኒል ሙንከር ምናምን በሚለው ስታፍ ሲጋራ ፍቺ ብለዋት ነበር። ገስዋት ፈታለች፣ አቁማለች። ሲጋራው ጫቱ እንዲቆም ደግሞ አሊሞቻችን ቀደም እየተናገሩ ነበር። እባካችሁ ሲጋራና ጫት የምትጠቀሙ ሰዎች አድቡ። ይገባኛል ብዙ ሱስ ውስጥ ልንሆን እንችላለን። ይገባኛል ብዙ ያንን ነገር መተው ሊከብደን ይችላል። ይገባኛል አንዳንድ ክልሎች ላይ ደግሞ እጅግ በጣም በሚያስገርም መልኩ እንደ ኢኮኖሚካሊም እንደ ሞራልም አንዳንድ ሀረር ለምሳሌ ሀረር ላይ እጅግ በጣም ታዋቂ ነው። በዛ ላይ ደግሞ አሊሞች ራሱ የቃሙ ኢነርጂ አግኝተው ነው ኪታብን የሚያስቀሩት ይባላል። እንደዚህ አይነት ቦታዎች ላይ እንዴት ይደረጋል የሚለው ጥያቄ ምልክት ውስጥ ይገባል። ነገር ግን ደግሞ እኛ መተው የምንችል ወጣቶች ደግሞ መተዋችን ግዴታቸው ነው። እሺ በቃ ለዛሬ ነው። በዚህ በቀጣይ ቪዲዮ እስከምንገናኝ ተስማምተናል ብዬ አስባለሁ። እስካሁን አብራችሁ ለቆያችሁ ሰዎች